ፎቶሹትም ዛሬም ስላለ ፎቶሹቷን ታረጋለች ተዘጋጃለች። እንግዲህ ሁላችሁም ተዘጋጁ። ነገር ነው የሚገርም ነገር ነው። እንግዲህ ተወዳጇ ሃይሚዬ የኔ ቆንጆ የኔ ማለት ሃፒ በርዝዴይ ብዬሻለሁ። አለባበስሽ ዛሬ በቀይ ታጅባ በቀይ አምራ ዘልቃ መታለች። እንግዲህ እህታችን ሃይሚዬ በጣም ደስ ይላል። እኔ እንደዚህ ስላየሁሽ ደስ ብሎኛል በጣም። ምን እንጃ ብቻ አላቅም። ትላንትናም ስነግራችሁ ነበር ሃፒ በርዝዴይዋን ዝግጅት ላይ እንዳለች ሃይሚዬን ብዬ ነግሬያችሁ ነበር። እንግዲህ እንዳያችሁት ነው ሃይሚዬ ዛሬ እንግዲህ ሃፒ በርዝዴይዋን ልታከብር ነው ማለት ነው። ዛሬ የፎቶ ሹት ነው ያላት። ያው የራሷ የፎቶ ሹት አላት። ቪዲዮ ምናምን ትለቅልናለች። ዛሬ ያበደ ቆይታን ምናየው ዛሬ የሚያምር ነገር እናያለን ከሃይሚዬ ማለት ነው። መልካማችሁን ሁላችሁም መልካማችሁን ግለጹላት። መልካም እንኳን ተወለድሽ ነው እንጂና በቃ መልእክታችሁን አስቀምጡላት። እንኳን ተወለድሽኛ ቆንጆ፣ እንኳን ተወለድሽ የዩቲዩቧ ንግስት፣ የቲክቶኳ ንግስት እያላችሁ ሁላችሁም ኮሜንቱን አጥለቅልቁት ነው የምለው። በጣም እጅግ በጣም ደስ ይላል። እንደዚህ ስላዩዋ በጣም ደስ ብሎኛል። ልብሱ ደግሞ ሲያምር፣ አቤት ፈገግታ፣ አቤት ቁንጅና። ምን ላርግሽ እኔ ቆንጆ? እንዴት አባሽ ነው የምታምሪ? እንዴት ነው ያማረብሽ? ምንድነው ይሄ ውበት ሲለካ ሃይሚ ናት ለካ። የቡታጅሯ አነቀነቀችው አዲስ አበባውን ይላል የኔ ግጥም ለሷ ማለት ነው። እና ዛሬ ግጥም ነው ያቀረብኩላት ሃይሚዬ። ለሃይሚዬ እንግዲህ ሚኪ ማውስ ራሱ ሃይሚዬ ሃፒ በርዝዴይ እንኳን ተወለድሽ፣ በጣም ነው የምንወድሽ እኛ ሚኪ ማውሶች አይ ላቭ ዩ። ጎበዝማ ሃይሚዬ እንግዲህ ሃፒ በርዝዴይ ተብለሻል። ሃፒ በርዝዴይ ተብለሻል። በሚኪ ማውስ ሃፒ በርዝዴይ ተብለሻል። ሁላችሁም ሃፒ በርዝዴይ በኋላት እቺን ቆንጆ ልጅ ሃይሚዬ የኔ ፍቅር የኔ ማር ደስ ብሎኛል። ትላንትና የሚያው ዝግጅት ላይ እንደነበርሽ ያው የተከበረው ደግሞ አማቻችን ደግሞ ሰርግ ላይ ትላንትና ብሩክ እየቀወጠው ነበረ። በጣም በሚገርም ሁኔታ ቡራ ቅውጥ አርጎት ነበረ። ደስ ይላል። ጭፈራ ነበር። የማን ቀለበት እንደሆነ አላየውም፣ ግን ሲጨፍር ነው ያየሁት። ብሩኬ ሲያብድ ነው ያየሁት። እናንተ ትላንትና አይታችኋል ወይ? ቡራዬ በስመ አብ ወመንፈስ ቅዱስ ጭፈራ ሲሉ ጭፈራ መሰላችሁ? አስነካው ነው የምላችሁ፣ አስነካው። በቃ በጣም በሚገርም ሁኔታ ሁላችሁም አይታችኋል ብዬ አስባለሁ። ያው በትላንትና ደግሞ እለት ሃይሚዬ ያው ራሷንም እያስተካከለች ነበረ። ፎቶሹትም ዛሬም ስላለ ፎቶሹቷን ታረጋለች ተዘጋጃለች። እንግዲህ ሁላችሁም ተዘጋጁ። ፋሚሊ የሃይሚዬ ፋሚሊዎች ኦል ማይ ፍሬንድ ተዘጋጁበት። ሃይሚዬ እየመጣች ነው። በቃ እየመጣች ነው። አንድ አመት እድሜ ጨምራ እየመጣችላችሁ ነው። እኔ በጣም ደስ ብሎኛል። ሃይሚ እግዚአብሔርን ነው የምላችሁ። ሁላችሁም ደስ እንደሚላችሁ አውቃለሁ። ትናንትናም ስነግራችሁ ነበረ። ሃይሚ በቃ ደስ ትያለሽ። አሁንም እግዚአብሔር አምላክ እዚህ እድሜ ላይ ደግሞ የሆነ በቃ የሚገርም በቃ ይሄ ያንቺ እድሜ አሁን ደግሞ የሚገርም ነገር ሰርተሽ የምታሳይን እድሜ ያርግልሽ ነው የምለው። በጣም ደስ ብሎኛል በእንደዚህ አይነት ሁኔታ ስላየውሽ። ቀይ ልብስ አርግሽ ድርብብ ብለሽ ስለመጣሽ ሜካፕሽን በጣም ያምራል። እኔ እንጃ ምንም ብዬ እንደምገልጽ አላቅም። ቡራዬ ግን በነገራችን ላይ ታድላሃል። እቺን የመሰለች ቆንጆ፣ እቺን የመሰለች ትንሽ ልጅ በማግኘት እድለኛ ነህ። ሃይሚዬም እንደዛው እድለኛ ነሽ። እና ቡራዬ እርግጠኛ ነኝ ለሃይሚ ከባድ ሰርፕራይዝ እንደሚያደርግላት አውቃለሁ። ሰርፕራይዙ ምን እንደሆነ አናቅም፣ ብቻ ሰርፕራይዝ አለ ተብሏል። ለሃይሚ ከባድ የሆነ ሰርፕራይዝ አለ ጠብቁ ተብሏል። ቡራዬ እንግዲህ እንጠብቃለን ሰርፕራይዙን፣ ሁሉንም ሰርፕራይዝ እንጠብቃለን። መቼም ሃይሚዬ የኔ ቆንጆ ሰርፕራይዝሽን እስቲ እናያለን እስቲ ምን እንደሚሰጥሽ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።